በጣም ተጫዋች ፈኒ የሆነ እንስሳ ቢኖር ካሶንጎ። ክብራትና ክብራን የፒያንኪ ሚዲያ ተከታታዮች ካፒቴን ነኝ። ዛሬ ዓለማችን ላይ አስደናቂ የምንላቸውን ጉዳዮች ይዘንላችሁ ብቅ ብለናል። በነገራችን ላይ የቀጭኔ ምላስ 2 ጫማ ያህል እንደሚረዝም ያውቃሉ? እንግዲህ የቀጭኔ ምላስ 2 ጫማ ማለት እንግዲህ በጣም ረጅም ነው ማለት ነው። 2 ጫማ እንግዲህ መሳል መገመት አያቅተንም መቼ ሳርለ የቀጭኔ ምላስ 2 ጫማ ያህል የርዝመት አለው ይላል ሳይንስ። አዞ በሚመገብበት ወቅት እንደሚያለቅስስ ያውቃሉ? እንግዲህ ተፈጥሮ ከላይ ነው የሚቸረው። አዞ በሚመገብበት ወቅት ያለቅሳል። ዋው! እንግዲህ እየተመገብሽ እያለ እኛ ያው ሲሰደብ የሚያለቅስ ሰው አለ፣ ሲመታ የሚያለቅስ ሰው አለ። የሰው ሀዘን የሚያሳዝን የሚያስለቅሰው ሰው አለ። ብቻ ደስታም የሚያስለቅሰው ሰው አለ። አዞ ግን ሲመገብ ነው የሚያለቅሰው። ወንድሜ ልዩ ነው፣ ለየት ያደርገዋል። ግመል የሐሞት ከረጢት እንደሌላት ምን ያህል ታውቃላችሁ? ግመል የሐሞት ከረጢት የላት። ግመል የሐሞት ከረጢት የላትም ሲል ይሄን ነገር እኔም ብዙም ሐሞት ሲባል ሰማለሁ። ኦኬ፣ ይሄ መረር የምትለዋን ነገር የሚይዘው አካባቢ ምናምን ይሁን። ምክንያቱም ዶሮ ላይ ይሄ ሐሞቷ ነው ምናምን እያሉ ነው ማዘሮች ሲሰሩ ለበዓል ምናምን እና የነበረ ያ ከሆነ እንግዲህ ግመል የሐሞት ከረጢት የላት። አቦ ሸማኔ በፍጥነት ተወዳዳሪ የሌለው እንስሳ ነው። አቦ ሸማኔ በነገራችን ላይ ከነብር ጋር አንድ ዝርያ ናቸው፣ ተመሳሳይ ዝርያዎች ናቸው። ግን አቦ ሸማኔ በፍጥነት ተወዳዳሪ የሌለው እንስሳ ነው። እንግዲህ ማንም ከሱ ጋር ልወዳደር እነ ካሶንጎ ራሱ ከሱ ጋር ልወዳደር ቢሉ አይችሉም። ካሶንጎ በጣም ኮሚክ ነው። በነገራችን ላይ ስለ ካሶንጎ ማጣቁ ካላችሁ ገብታችሁ ጎግል ማድረግ ትችላላችሁ። በጣም ተጫዋች ፈኒ የሆነ እንስሳ ቢኖር ካሶንጎ